ሀቄውን ሙተህ ስታሳየው ነው ሽማግሌ እኔ አገር አለቅም። ማን ነው የሚሄድባት? የማን ነው ፍየል የሚጠፋው? የማን ነው ግመል የሚጠፋው? በመቼ ሰዓት ጠፋ? ማን ነበር ዛሬ ተረኛ ብለህ ተቆጣጠር። እርስ በርስህ በራሳችን መዳኘት አለብን። ፋኖ ከህዝብ በታች ነው። በራስህ ትዳኛለህ። ከዚህ ሰዓት በኋላ ፋኖ እባክህ ችግሬን ፍታልኝ እንዳትል። ፋኖ ከአንተ በታይ ነው። የአንተ ልጅ ነው። ራስህ ትዳኛለህ፣ ራስህ ትፈርዳለህ። ራስህ አንደበት ኩሩ ይሆናል። የምንታገለው ራሳችን እንድንዳኝ ነው እንጂ ሌላ ሰው እንዲዳኘን አይደለም። እኔ ፋኖ ስለሆንኩኝ አንተን አሸማቅቄ አንተን አዋርጬ የትኛው ደጃፍ ላይ ነው የምቆመው? በቃ የምንፈልገው በራሳችን አባቶች እንድንገለመጥ ካልሆነ ደግሞ የኛ ትግል ስህተት ከሆነ ደግሞ ተባብረህ ደግሞ እኛን ስንሰርቅ ካገኘን ግደለን፣ ደፍጥጠን እኛን ግልጽ ነው። በቃ ሌባ ይደፈጠጣል። ልንሰርቅ አይደለም የፈነን ነው። እውነት ልንናገር፣ ልታዳምጡን፣ ልትመክሩን፣ ልትቆረቁፉን ነው የምንፈልገው። ከዚህ በኋላ ግን ሁለት ወታደር ያስፈልገናል በአንድ ቤት። ሁለት ወታደር፣ አንዱ ለመንደራችን፣ አንዱ ለበረሃ። ግልጽ ነው። ወታደር የሌላት ሀገር እኮ ትደፈራለች። ስለዚህ እኛ መሳሪያ ካነሳን በኋላ ዓለም ላይ የተመሰከረለት ፋኖ አለ። ሁለተኛው ዓመት ከ8 ወር ስንታገል ተበትኖ የነበረውን አማራ ወደ አንድ ላይ ሰብስበናል። ጊዜው ዝም ብሎ አይደለም። እኔም ፈነነ፣ እኛም ፈነነ። የት አካባቢ? በተወለድንበት አካባቢ። አፄ ቴዎድሮስ በተወለደበት ነው መጀመሪያ የፈነነው። መጀመሪያ ቋራ ላይ ነው የፈነነው። ጎበዝ፣ ቋራ ከፈነነ በኋላ አገሪቱን አንድ አረጋታለሁ ነው ያለው። አሁን ደግሞ የተበተነውን አማራ እኛ በአንድ ዓመት ከ8 ወር በአንድ ጊዜ አንድ አማራ ፋኖ አለቃ ያለው መሪ ያለው የወታደሩ መሪ ያለው የፖለቲካው መሪ ያለው ጀግና ፈጥረናል። ደስ አይልም? እንስሳ እንኳ መሪ አላት። እንስሳ ላም እንኳ እንስሳዎችን የተፈጠሩት ለኛ ለሰው ልጅ እንዲያገለግሉ ሲሆን ላም እንኳ እረኛዋን ተከትላ ትሄዳለች። ክተት ስትባል አንድ ድምፅ ሆነ ከከተት ተመከርክበት ማን ነው የሚያሸንፈን? አሸናፊ አለ እንዴ? የለም። እናሸንፋለን። ፋኖ ያሸንፋል አላችሁ። ስለዚህ ሁለት ወታደር ያስፈለገን ነው። ከነዛ እነሱ ማይመጡ እኛ ማንሻገር አሁን እኛ ልንሻገር ነው። አንሻገርም እንዴ? 4 ኪሎ እንገባም እንዴ? እንገባለን። ስለዚህ ስንቅ ያስፈልገናል። የመጀመሪያው ወታደር እኛ ጋር የሚሄድ የሚዘምት። ሁሉ ስለዘመተ አይሞትም ጎበዝ። ሁሉ ስለዘመተ አይሞትም።